የሰው ልጅ በጭንቅላት ባስተሳሰብ በልጦ አያውቅም። ቢበልጥ ኖሮ የተማሩት አውሮፓውያን፣ የተማሩት ያሰቡት የላቁት አሜሪካውያን ጦረኞች ባልሆኑ ነበር። ሰው ልጅ አእምሮውን ሲሻገር ማሰቡን ሲያልፍ ቀልቡን ልቦናውን ያገኛል። ልቦና የምግባር ማዕከል ናት፣ የሞራል ከፍታ ናት። ልብ ካለው የገጠር ሰው አይጣላም። የገጠር ሰው ንጹህ ነው። ባህል ፓወር፣ በባህሉ ተፋቀው ነው የሚኖረው። ከተማነት እየበዛ ሲመጣ ወንጀል ይበዛል። በርካታ ሞራላዊ ድርጊቶች ያድጋሉ፣ ይጎለብታሉ። ስለምን ካላችሁ ስልጣኔ ባጭሩ እንደሚከተለው፣ አንደኛ ሰው በባህል በጠባይ ስጋው ስለሚያሸንፈው ቀልብ ከፕሌቶ ፍልስፍና ወደ ገዛሊ በተሻገረች አንዲት ቀላል ማሳያ ለማሳየት ፕሌቶ ሰው ዋሻ ቀልቡ ሞራሉ ዋሻው ነው ብሎ ነው የሚያስበው። ስጋው ቀልብ ነው ማንነት ወይም ሰው ሞራል ተብሎ የሚታሰበው፣ ስጋው ዋሻ ነው ብሎ ያምናል። ወደ ገዛሊ ሐሳብ ስትመጡ የቀልብና የሩህን ኮንሰፕት ያስቀምጣሉ። ማንነት የሚለካው በስፒሪቹዋሊቲ ነው የሚለው ሐሳብ አለ። ሰው እስኪሆን ድረስ ሰው እንስሳ ነውና ስጋና ስሜቱ ያሸንፈዋል። እናም አንዳች ነገር ሲጠየቅ ጡንቻና ጉልበቱን ማሳየት ይጀምራል። ለዚህ ምክረ ሐሳብ ከቁርአን ነቢያት ሙሳ ሲመጡ ሕግ ኦሪት ሰው ከፍቅር በፊት ሕግ ስለሚያስፈልገው በሕግ ጠንካራ ሕግ በማምጣት የሙሳን ሕገ ኦሪት ማምጣቱን ልብ እንበል። ይሄ ብቻ አይበቃም። ከዛ ዳውድ አለይሂ ሰላም ኪንግደም መንግስት እንደሚያስፈልግ ስቴት ኔሽን እንደሚያስፈልግ ስለሚታወቅ ዳውድ አለይሂ ሰላም መጡ። ልጃቸው ሱሌይማን፣ ሰለሞን ደግሞ ጥበብን አስተማረ። የግሪክ ስልጣኔ ከፍተኛ ደረጃ ላይ ደረሰች። ግን ሰው በስጋ ስልጣኔ ሲያድግ ስጋው ያሸንፈዋልና በቀበሌና በጎጥ ተከፋፍሎ ስለሚደባደብ ስለሚጨራረስ ፍቅር አስፈለገ። እናም እናት ፍቅር ተምሳሌት ናት። እናትነት የፍቅር ተምሳሌት ነው።